በአዲስ አበባ ያለው የኤችአይቪ ስርጭት ምጣኔ በአገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ ነው ተባለ። በኢትዮጵያ የኤችአይቪ ቫይረስ ጋር የሚኖሩ ሰዎች ቁጥር 600,000 አልፏል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ባካሄደው ጥናት በአዲስ አበባ ያለው የስርጭት መጠን 3.14 በመቶ ሆኖ ሲገኝ ምጣኔው ደግሞ 0.83 በመቶ እንደሆነ አስቀምጧል። የቫይረሱ ስርጭት ከ0 እስከ 14 ዓመት ዕድሜ ያላቸው ህጻናት፣ ከ24 ዓመት ዕድሜ ያላቸው ወጣቶች 34 በመቶ እንዲሁም 25 ዓመትና ከዛ በላይ የሆኑ አዋቂዎች ደግሞ 51 በመቶ የሚሆን ቁጥር ይሸፍናሉ። እንደ አውሮፓውያን አቆጣጠር በ2024 እና 25 በጀት ዓመት አዲስ በኤችአይቪ ተይዘዋል ተብለው የተገመቱ ዜጎች ቁጥር 7,962 ሲሆን በዓመቱ አማካይ 9,550 ሰዎች በኤችአይቪ ኤድስ ምክንያት ህይወታቸውን እንደሚያጡ ተገልጿል። በሀገር አቀፍ ደረጃ ከኤችአይቪ ኤድስ ጋር የሚኖሩ ከሚገመተው ሰዎች መካከል 94 በመቶ የሚሆኑት ተመርምረው ራሳቸውን አውቀው መድኃኒት እንደጀመሩ በጥናቱ ተረጋግጧል። አይገርማችሁ? ይሄ ዜና የለም አሁን ጤና ጥበቃ እንትን ተፖስቶ ነው ያየሁትና ሰምታችኋል? ልድገምላችሁ። እንደ ኤችአይቪ ኤድስ ስርጭት ምጣኔ በሀገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ ነው ተባለ። በኢትዮጵያ ኤችአይቪ ቫይረስ ጋር የሚኖሩ ሰዎች ቁጥር 600,000 አልፏል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ባካሄደው ጥናትና በአዲስ አበባ ያለው የስርጭት በመቶ ሆኖ ሲገኝ የሀገር አቀፍ ምጣኔ ደግሞ 0.83 በመቶ እንደሆነ አስቀምጧል። የቫይረሱ ስርጭት ከ0 እስከ 16 በመቶ፣ ከ15 ከ14 እስከ 24 ዓመት ዕድሜ ያላቸው ወጣቶች 34 በመቶ እንደሆኑ እንዲሁም 25 ዓመትና ከዛ በላይ የሆኑ አዋቂዎች ደግሞ 51 በመቶ የሚሆነውን ቁጥር ይሸፍናሉ። በ2024 እና 25 በጀት ዓመት አዲስ በኤችአይቪ ተይዘዋል ተብሎ የተገመተው ዜጎች ቁጥር 7,900 አማካይ 9,560 ሰዎች በኤችአይቪ ኤድስ ህይወታቸውን እንደሚያጡ ተገልጿል። በሀገር አቀፍ ደረጃ ከኤችአይቪ ኤድስ ጋር የሚኖሩ ሰዎች መካከል 94 በመቶ የሚሆኑት ተመርምረው ራሳቸውን አውቀው መድኃኒት እንደጀመሩ ጥናቱ ተረጋግጧል ብሏል። ኤችአይቪ በጣም ኢትዮጵያ ውስጥ አዲስ አበባ ይሄ የአዲስ አበባ ነው። የኢትዮጵያ እንደ ኢትዮጵያ አይደለም። ይሄ የተቀመጠው ጥናት ይሄ እንግዲህ ትላንትና ጤና